ሰሞኑን በእህታችን ብርቱካን በደረሰባት በደል፣ ስቃይ፣ ህመም ሚዲያው እያጠለቀለቀው ይገኛል። አብይ አህመድም ይህን በመሰለ አስደንጋጭ ስለደነገጠ የውሸት ፊልሞችን እያሰራ ይገኛል። በብርቱካን ጫካ ውስጥ ነው ተደፈረችው። እስኪ አዲስ አበባ መሀል አዲስ አበባ ላይ ምን እየተሰራ እንደሆን ዛሬ ለአብይ አህመድ እናሳየዋለን። ምናልባት አልሰማ ይሆን? ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ። ወጦ ከመቅረት ከድንገተኛ ሞት እግዚአብሔር አምላክ ይጠብቃችሁ ይጠብቀን። ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር እያደረጋችሁ እንግዲህ እችን እናት የምታዩትኝ መሀል አዲስ አበባ ላይ ነው። እግርሽ መሬት ለምን ረገጠ? እሳር ነክቷን፣ እግርሽ እሳር ነክቷን ተብላ ልጅ ያቀፈችውን ህፃን ልጅ እንዴት አድርጎ እየመነጫጨቃት እንዳለ አሁን ይሄ ማፊያ ማለት ነው። ይሄ ማፊያ እሷ የወለደችው ልጅ ይሆናል፣ እናቱ ትሆናለች። እሱ ግን አብይ አህመድ አዳነች አበቤን ተገን አድርጎ መሬት እግርሽ ይረገጥ፣ መንፈስ ነች፣ ንፋስ ነች፣ በሰማይ የምትዘለው አሞራ ነች፣ ክንፍ አላት ወይ? እግርሽ ለምን መሬት ይነካል? ለምን እሳር ረግጠሻል? እሳር እግርሽ እሳር ነክቶታል ብሎ እንደዚህ እያመነጫጨቃትና እያመነጣጠዛት ይገኛል ማለት ነው። አብይ አህመድ በዕለት በዕለት የሚሰራው በደል፣ በዕለት በዕለት የሚያደርገው የሚያሰቃየው የብርቱካንን የውሸት ድራማ ሰርቶ መጣ። 17 ተማሪዎች ጡታቸው ተቆርጦ ለሕክምና ኦሮሚያ ክልል ሲሄዱ አብይ አህመድ ታሪካችን ያበላሻሉ፣ መረሸን አለባቸው ብሎ አስረሽኗቸዋል። እና ማለት ነው እንደዚያ አድርጎ ካስረሸናቸው በኋላ አሁን በህይወት ተርፋ የመጣችውን ብርቱካንን በዚህ አይነት መልኩ ማሰቃየት፣ ድራማ መስራት፣ ከነበረባት ቁስል እንድታገግም እንድትድን በማድረግ ፈንታ ገና የነሱ ስለ ልቦና ህዝብ ያውቅብናል እንዴ? ህዝብ እኮ ያውቃን፣ ህዝብ እኮ ያውቃን። ኦሮሞ ማለት ብሔር ነው አይደለም? እና ኦሮሞ ብለን ስንል ደግሞ ኦሮሞ ክፉ ኦሮሞም እንዳለ ደግሞ ደግ ኦሮሞዎች አሉ። ግን የአብይ ደጋፊዎች፣ አብይን የምትመስሉ ኦሮሞዎች እናንተ ሰው በላዎች ናችሁ። እኔ ኢትዮጵያ ምድር ላይ ለመምጣት እኔ ራሷን በጣም ነው የምፈራ እንዴ። እኔ እግዚአብሔርን በጣም የማመሰግነው ከኢትዮጵያ ምድር ላይ አለመኖሬ፣ ከኢትዮጵያ ውጭ መኖሬ። በቃ ከዚህ በኋላ እኔ ኢትዮጵያዊ ነኝ ለማለት በጣም ነው የማፍረው፣ በጣም ነው የምሳቀቀው። ምክንያቱም የዱር አራዊት ሰዎች ኦሮሞዎች ሆናችኋል። አሁንም እንነግራችኋለን። ኦሮሞ ማለት ጫካ ውስጥ የኖራችሁ የዱር አራዊት ሰው በላዎች ናችሁ። እናንተ ኦሮሞ የሚባለው ስም እንዲነሳ ካልፈለጋችሁ፣ ኦሮሞ የሚባለው ህዝብ እንዳይሰደብ ከፈለጋችሁ እንዲህ አይነት እንኳን ነገር ሲያደርጉ ወጣችሁ ማውገዝ ትችሉ ነበረ። ግን እናንተ ተስማምታችሁ ነው እንደውም ለስማችን እንዳይወጣ ኦሮሞዎች ይህን አደረጉ እንዳንባል ድምጥማጣቸው ይጥፋ ያላችሁ ድምጥማጥ የምታጠፉት።
ዛሬ እናንተ ባለ ጊዜ ሆናችሁ በየቦታው የተቀጠራችሁ እናንተ ናችሁ እንዴ? አሁን እቺ ምስኪን እናት ምን አደረገች? ምን በሰራሽ ነው? ምን ባደረገሽ ነው? ህፃን አቅፋ በተቀመጠች እናት እንዲህ የሚመነጫጭቃትኝ ይህ የአስራ ምናምን አመት ያልሆነው ይህ ጭንጋፍ ማለት ነው። ይህ ጭንጋፍ ጊዜ የሰጠው ቅል ድንጋይ ይሰብራል። ዛሬ እናንተ ባለ ጊዜ ሆናችሁ ግን ለእናንተ እስከወለዱ የምትከፍሉበት ዘመን ይመጣል። እመኑን 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 እመኑኝ። እኛ ባናመጣው የልጅ ልጆቻችን የልጅ 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 ይሄ ግፍ ዝም ብለው አያልፉትም። እኛ ዝም ብንል ነጮች ዝም ብለው አያልፉትም። እናንተ ማለት ነው በሰፈራችሁትኝ እጥፍ ድርብ ትከፍላላችሁ። እመኑኝ ማለት ነው። እመኑኝ ትከፍላላችሁ። እመኑኝ። ማንም ሰው ከወንበሩ ላይ የተቀመጠ የለም። ለዘላለም ጸንቶ የሚኖር አንድና አንድ እግዚአብሔር ብቻ ነው። አንድ ለአንድ ጸንቶ የሚኖር እግዚአብሔር ብቻ ነው በዙፋኑ ላይ ለዘላለም ጸንቶ የሚኖር። ወንበርም ተሰባሪ ነው፣ ሹመትም ይቀየራል፣ ውበትም ይረግፋል። ዛሬ መስሏችሁ ሊሆን ይችላል። እሷ ጠቀጠቀችው ያለውን ሳር እሱ ግን ይሄ በዚህ አካፋ እግሩ እያወካውና እየረገጠው ነው መሬቱን አይደል? ሳሩን ረገጠሽ ነው ያለ። የእስራኤል አምላክ የሚረግጥ ይርገጠው። እኔ ይሄ ልጅ እንደወጣ ያስቀረው ብያለሁ። ያላሰበው መከራ ያላሰበው አደጋ ይጣልበት፣ ካልጋ ላይ ያውለው። የዚች እናትን ባ አሳልፎ አይስደደው። የእስራኤል አምላክ ሳይሞት ሽባ ሆኖ ማለት ነው፣ ሽባ ሆኖ እኛን እናት አምጡልኝ ይቅርታ ልጠይቃቸው የሚልበት ቀንና ዘመን ያምጣለት። ወልዶ አይሳም። ህፃን ልጅ እንደዚህ አንገላቷን አይደል? እናት አልተወለደም። ይህ ግም አካፋ ማለት ነው። ይሄ አካፋ ዝንጀሮ ቀን የሰጠው እናት አይደለችም፣ ሴት አይደለችም የወለደችው። የት አባቱ የተፈጠረ ወሮ በላ ነው። ህፃን ልጅ ያቀፈችን እናት እንዲህ መመነጫጨቅ በአዳነች አበቤና በአብይ አህመድ በሽመልስ አብዲሳ የተቀጠሩ ማለት ነው። ዛሬ የሌላ ብሔር አይቀጠርም። በየቦታው 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 እነሱ ናቸው ተሰክስከውያል። እንደዚህ ህዝብን የሚያሰቃዩ ከጫካ መጥተው ከሰው ጋር ኑሩ ሲባሉ ሰው ሁሉ የሚበላ መሰላቸው። ሰው በቁመነው በቃ መብላት ጀመሩ። የሰውንም ኩላሊት መብላት ጀመሩ። እነዚህ ናቸው ሀገር እየመሩ ያሉት። እነዚህ ጋር ነው እኛ እየኖርን ያለ ነው። ስለዚህ አይድነቃችሁ፣ አይግረማችሁ፣ አይድነቃችሁ። በብርቱካንስ ፊልም አሰራ ጫካ ስለሆነ ጫካ ላይ ስለሆነ የተደፈረችው 17 ተማሪዎች ቅርጥፍ አድርገህ በልተህ ጡታቸውንን በገጀራ ተቆርጦ ምኒልክ እኛን ጡት ሲቆርጧን የእናንተ መቆረጥ አለበት ተብሎ ሴቶች ማለት ነው ማህፀናቸው በፌሮ አቆሳስሎ ማህፀናቸውን አቆሳስለው ጡታቸውን ቆርጠው አምጥተው አስረክበዋችኋል። አንተ ግን ምንድነው ያልከው? ታሪካችን ይበላሻል። ታሪካችንን ስለሚያበላሸው ሙሉ በሙሉ ረሽኗቸው ብለህ አስረሽናቸዋል። አብይ አህመድ ለምን ትዋሻለህ? ይሄስ መሀል ከተማ ላይ አዲስ አበባ እንደዚህ እናት እየተጎተተች ህፃናቶች እየተጨፈጨፉ ወደ ገደል እየተለቀቁ እየተሰደዱ አይደል? የነዚህስ ድራማ ነው? ድራማ ነው ወይ? የኢትዮጵያ ህዝብ ግን ምንድን ነው ያደነዘዛችሁ? አንዳንድ እያሉ እንዲህ ሲጨርሱ አንዳንድ እያሉ እንዲህ ሲጨርሱ ዝም ብላችሁ የምትመለከቱት ሆ ብላችሁ ከዳር እስከ ዳር በአንድ ቀን ሁሉም አንድ ሆኖ ቢነሳ አይደለም አብይ አህመድን ሌላ መንግስት መገልበጥ ትችላላችሁ። ህዝቡ አንድ አልሆን አለ። እርስ በርስ አለመተማመን ጠፋ። አልተማመን አለ። ሰው እርስ በርሱ ፍራቻ ሆነ። እርስ በርሱ መፈራራት፣ የትኛው ተላላኪ ይሆን የትኛው እንትን ይሆን? በቃ ይሄ ነው ሰው አንድ እንዳይሆን ያደረገው።
እናቶች እንደዚህ እየተሰቃዩ ህፃናቶች እንደዚህ እየተሰቃዩ በየመንገዱ መሬት ነክታችኋን እግራችሁ መሬት ረግጧን እሳር ነክታችኋን እየተባሉ ነው እንዲህ የምሰቃዩ ማለት ነው። ከሰው እሳር የበለጠበት ከሰው እሳር ነው የበለጠበት። እሳር ያግባቸውና እነዚህ ግን ሙጀሊያሞች ማለት ነው። በጣም ነው የሚያናዱት። ውድ ኢትዮጵያውያን ኤርትራውያን የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን ይሄን ቪዲዮ ሼር ላይክ አድርጉት። ምክንያቱም ለምን መሰላችሁ? ለሌሎቹ እንዲዳረስ።